ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስራ ውሎ ሁሉ መልካም። ዛሬ አንድ ነገር ልላችሁ ወድጄ ነው። ሰሞኑ ሁላችሁም እንዳያችሁት ነው ብዙ ሶሻል ሚዲያ ላይ ሲዘዋወር ነበረ እና በጣም ብዙዎቻችሁ እንዳያችሁት ተስፋ አደርጋለሁ። ምክንያቱም የዛን ቀን ብዙ ሺህ ሰው እያየ ነበረ። ዱባይ ላይ ራሱ ሊያጠፋ የሞከረው ልጅ ኡስማን የሚባለው እና በጣም ስላሳዘነኝ እውነት በጣም ልቤ ስለተነካ በጣም ስላዘንኩኝ በቃ አንድ ነገር እነዚህ ለህገ ወጥ ደላሎች አንድ ነገር ልበል ብዬ ነው እና ሁላችሁም እንዳያችሁት በተለይ ልቡን ቆራርጦ በምላጭ እጁን እንዳለ ሙሉ ያው ከዚህ ከጫፍ እስከ ጫፍ ድረስ ስሩ ሊነካው እንደው ትንሽ ነው የቀረው። በጣም እንደማምቱ ያው ብዙዎቻችሁ እንዳያችሁ እና በጣም ነው ያሳዘነኝ እውነት። ምግብ አልበላ ብሎ ውሃ እንኳን አልጠጣ ብሎ ቡና ራሱ አልጠጣም ብሎ በቃ ራሱን አያውቅም። በቃ ሰክሮ በቃ የሚፈልገው እንትን ብቻ ነው፣ ሲጋራ ብቻ። በቃ ሲያረጋጉት እንኳን መረጋጋት አልቻለም። የሚፈልገው ሲጋራ ማጨስ ብቻ። በቃ ራሱን መሳት ነው የሚፈልገው እና ለዚህ ሁሉ ተጠያቂ ህገ ወጥ ደላሎች ናቸው እና ፈጣሪ ይላቸው እውነት። ጅም ስራ እናስገባሃለን፣ ይሄ ድርጅት አለ ፋብሪካ አለ እያሉ ሰውን እያጃጃሉ አታለው ብራቸው ከተቀበሉ በኋላ አምጥተው እንደዚህ መንገድ ላይ ጥለው ራሳቸው እስከ ማጥፋት ድረስ እንደዚህ እየደረሱ እውነት። ለዛው በዜጋቸው ላይ በራሳቸው ዜጋ ላይ እንደዚህ አይነት ጭካኔ እውነት እኔ እምባዬን ነው የመጣው። በጣም ነው ያሳዘነኝ እውነት ይናላ እና ስቡቴ እኔ ስራ አስገባለሁ ብሎ አምጥቶት 3 ወሩን ጨርሶ ቀራማ ውስጥ ገብቶ በቃ የሚበላው የሚጠጣው ሁሉ አጥቶ መስጊድ በር ላይ ወድቆ ከዛ በኋላ በቃ መጠጥ ውስጥ መጠጣት ብቻ ስራው። መጠጥ መጠጣት ማጨስ ሆነ በቃ ስራው። ከዛ በቃ ያን ነገራቶችን ላለማሰብ ሲል ራሱን ሊያጠፋ ብሎ ነው እንግዲህ እንትን ብለው አዝነውለት አምጥተው እዛ ላይቭ ያስገቡት እና በጣም ያሳዝናል። ተው ህገ ወጥ ደላሎች፣ ህሊና ይኖራችሁ፣ ህሊና ቢሳችሁ ነው እውነት። ሰው እንዴ በገዛ ዜጋው ላይ እንደዚህ ይጨክናል? እና ፈጣሪ ልቦና ይስጣችሁ። ተው ስንት አሉ እንደዚህ ብላችሁ ቢያንስ እንኳን በቃ ዱባይ አሁን አትምጡ ተብሏል። በቃ አሁን ዱባይን በደንብ የሚያውቋት ረጅም አመት ዱባይ ኖሩ ሰዎች ዱባይ አትምጡ እንኳን ለወንድ ለሴት ራሱ የሚሆን ስራ የለም አትምጡ እያሉ ነው። እና አትምጡ፣ ከቻላችሁ ሌላ ሀገር ሂዱ፣ ካልሆነ ደግሞ በህጋዊ ደላላ ነው። ቢያንስ እንኳን እንደዚህ መንገድ ላይ አትወድቁም፣ ተጠያቂ ይሆናሉ። እንትን ህጋዊ ከሆኑ መንግስት ህጋዊ ላይሰንስ ከሰጣቸው እንደዚህ እንኳን መንገድ ላይ ሲጦላችሁ መክሰስ ትችላላችሁ። እናንተ እንኳን ባከሱ ኢትዮጵያ ያለ ቤተሰብ ሄዶ እንደዚህ ስራ አስገባው ለምን እንደዚህ ታደርገዋለህ? ስራ ማታስገባው ከሆነ እንከሳለን፣ ፎቶውን ሚዲያ ላይ እናወጣለን፣ በሚዲያ ስምን እናጠፋለን ሲሉት ያ ሰው ህጋዊ ከሆነ ስሙ እንዳይጠፋ ብሎ ያን ሰው ስራ ያስገባዋል። ስራ እስኪገባ ድረስ ቢያንስ እንትን ቤት ኢጃዛ ቤት ያስቀምጡታል። የሚበላ የሚጠጣው አያጣም። እና ከቻላችሁ ቢያንስ ህጋዊ በሆነ ደላላ ነው። ካልሆነ ደግሞ እንደዚህ አይነት ሰዎች ላይ አትምጡ በእናታችሁ። በየቀኑ ችግር እውነት በጣም ነው የሚያሳዝኑ። በየሚዲያው የሚሰማው ሁሉ ሴቶች ራሱ አምነው
ቃማ ያሰራልና ብሎ ብራቸው ይሰጡና ስንት ሺህ ብር ይበሏቸውና ይጠፋሉ። በቃ እንደዚህ ህጋዊ ካልሆኑ አየር ላይ እየሰሩ በቃ ስልካቸው ያጠፋሉ። ከዛ በኋላ ታገኛቸዋላችሁ። ፎቶውን አስለጥፋለሁ ሚዲያ ላይ ስምን አጠፋለሁ ብትሉት ምኑ ተይዞ እንትን ይባላል። እሱ ነው ምኑ ተይዞ ይከሰሳል። በቃ ጥፍት ነው የሚለው። እና እንደዚህ አታርጉ በእናታችሁ። በጣም ነው የሚያሳዝኑት ነው። ይሄኔ እኮ ወንድ ሲመጣ እኮ በቅጥኝ ከ300 ሺህ በታች አያመጡ። ያን 300 ሺህ ብር ሀገሩ ላይ የቻለለትን ስራ ቢሰራ መጥቶ ሰው ሀገር እንደዚህ አይንገላታ። 300 ሺህ ብር ተቀብለው እነሱ ብራቸውን በልተው ከዛ አስገባለሁ ብሎ ያመጣሉ። ካመጧቸው በኋላ የምግብ ወይ 200 ድርሃም ወይ 100 ድርሃም ይሰጧቸዋል። ከዛ በኋላ ስራም ሳያስገቧቸው ቀራማ ውስጥ ይገባሉ። ከዛ እነዚህ ልጆች እንደዚህ በጭንቀት በቃ ራሳቸውን ለማጥፋት እንደዚህ ይሆናሉ። እና ተው በእናታችሁ እንደዚህ አታርጉ። አረቦች እንደዚህ እንትን ቢሉ ይገርመናል እንደ የራሳችን ዜጋ እንደዚህ የጨከነብን እንደዚህ እያደረገን። አሁን አስቡ ልጁን ያመጣው ደላላ እኮ የኔ በቃ እንትን ቢሮ የለውም የሚጠይቀው የለ። የኔ ካመጣ በኋላ ሲደውልለት ስልኩን አጥፍቶ ጠፍቶበት ነው። ከዛ ስራም ሲያስገባው 3 ወር አልፎ ቀራማ ገባ። የሚበላው የለ የሚጠጣው የለ። መንገድ ላይ ወጥቶ እንደዚህ በቃ ችግሮቹን ስቃዩን ላለማስታወስ መጠጥ እየጠጣ ራሱን ይስታል። ከዛ በቃ ሱስ ገብቶ የናስቡ ደግሞ በጣም እንትን ወጣት ነው። 20ዎቹ ቤት ነው 30 ራሱ አልገባም። እውነት በጣም ያሳዝን ልጅ። እውነት ያላዘነ የለም እቺስ እንደዛ እንዳለው ልቡን ቆራርጦ እጁን እንደዛ ቆራርጦ በቃ ምግብ ብላ ቢዋ ጠጣ አልጠጣም ቡና ጠጣ ምንም በቃ ከራሱ አይደለም ማን እንዳመጣው ለምን እንደዚህ እንደሆነ ምናምን ሊጠይቁት ራሱ ካቅሎ አይደለም በቃ በመጠጥ ራሱን ስቷል በቃ። እና በጣም ነው የሚያሳዝኑት። እነሱ ራሱ እንዳይጠፋ ብለው ተጨንቀው ሰው እንዲረዳው ላይቭ ያስገቡ ልጆች ራሱ ሲያፍሩ በጣም ብዙ ልጆች አሉ። በቃ እንደዚህ መጥተው ስራ ሳይገቡ ቀራማ ውስጥ ገብተው ያመጣቸው ደላላ እየጠፉባቸው በጣም ብዙ አሉ። በየመንገዱ ይወደቁ እያሉ ነበረ። እና በጣም ነው የሚያሳዝኑት። በተለይ ደግሞ እንደዚህ ህገወጥ ደላሎችን የምትተባበሩ ስራ አስገባለሁ ስራ ቢፈልግ ሰው አገናኘኝ ምናምን ሲሉ እናንተ ህጋዊ ያለመሆኑ እያወቃችሁ ህገወጥ መሆኑን እያወቃችሁ ሰውን እያገናኛችሁ የራሳችሁ ኮሚሽን ከበላችሁ በኋላ ያ ሰው አምጥቶ ይጥሉታል። ምን ሆነ ብላችሁ ራሱ ዞር ብላችሁ እናንተ እንኳን አታዩቱም። ደላላው እንኳን አውጥቶ ሲጥለው እና እናንተም ተጠያቂ ናችሁ። እውነት ነገ በኔ ነው። እና እንደዚህ አታርጉ ተው። በራሳችሁ ባይደርስ ነገ በቤተሰቦቻችሁ በሆነ ቤተሰቦቻችሁ ይደርሳል። እና ሰብአዊነት ይሰማን። እንደዚህ አታርጉ። ያ ሰው እንደዚህ በመንገላታቱ በመሰቃየቱ ደላላው ብቻ ሳይሆን ያገናኛችሁ ለኮሚሽን ለማይረባ ብር ብላችሁ ያንን ሰው እንደዚህ የምታረጉ የማይረባ ደላላን እያገናኛችሁ እሱ የምትተባበሩ ሁሉ እናንተም ተጠያቂ ናችሁ። ምን አይነት ህሊና ነው ያላችሁ? የሰው እንደዚህ ሲሰቃይ ሲንገላታ መቼም ህጋዊ እንዳልሆነ ያውቃችሁ ስራ አስገብቶት ይሁን ምን አይነት ሁኔታ ላይ ይሁን ብላችሁ አታጣሩ። በቃ ስራ ያውጣው ብላችሁ እናንተ ብራችሁን በልታችሁ ላሽ ትላላችሁ። ያ ሰው ስቃዩን ያያል። እንደዚህ እውነትነቱን አላየች እንደዛ ሲንገላታ እንደዛ ሲሰቃይ እና የምትተባበሩ ሁሉ ህገወጥ ደላላ የምትተባበሩ ሁሉ እናንተም ተጠያቂ ናችሁ። እና ተው እንደዚህ አታርጉ። ነገ በኔ ነው። እናንተም ቤት ይገባል። ሁሉም ስደት ላይ ነው ያለው። ሁላችንም ሰው ነን፣ ችግር ውስጥ እንወድቃለን። ነገ እኮ እናንተም ችግር ደርሶባችሁ ሚዲያ ላይ ወጣችሁ እርዳታ ሲደረግላችሁ ይህ ሰው ሊረዳችሁ ይችላል። እና ተው እንደዚህ አታደርጉ። እውነት በጣም ይደብራል። በጣም ያሳዝናሉ። እና ግፍ አትስሩ። ነገ እናንተም ቤት ይገባል። እና በጣም ስላሳዘነኝ እውነት በቃ ይሄን ለማለት ያህል ነው።
እና ተው። በተለይ ደግሞ ህገ ደላላ መሆን እያወቃችሁ ሰውን የምታገናኙ ሰዎች ተው፣ ፈጣሪን ፍሩ። ነገ በኔ ነው። ተው። እና በጣም ስላሳዘነኝ ነው እውነት። እኔ ካየው ቀን ጀምሮ በቃ እኔ እንደዚህ አይቻላል እውነት። ቢያንስ ወንዶች መጥተው ስራ አጣን ምናምን ብለው ሚዲያ ላይ ሲያወሩ ነው እንጂ ይሄን አክል ራስን ስቶ ራስን እስከ ማጥፋት ራስን ቁርጥርጥ እስከ ማድረግ በቃ ቢሞት ይሄ ልጅ አሁን ማን ነው ተጠያቂ? እውነት የመጣው ደላላ ሆነ አምጥቶት በቃ ስልኩን አጥፍቶ ጠፍቶበት ነው። ቢሞት ማን ነው ተጠያቂ? የት ተብሎ ይገኛል? ማንስ ይያዛል? እና ተው፣ ፈጣሪን ፍሩ። እንደዚህ አታድርጉ። ነገ በኔ ነው። ነገ እናንተም ተቸግራችሁ ከባድ ነገር ደርሶባችሁ ሚዲያ ላይ እርዳታ ፈልጋችሁ ትመጣላችሁ። ህገ ወጥ ነኝ ማንም አያቀኝም ብላችሁ ከሆነ ተሳስታችኋል። ፈጣሪ ያያል። ፈጣሪ ይፋረዳችኋል። እና ተው፣ ፈጣሪን ፍሩ። እንደዚህ አታድርጉ። እውነት ግፍ ነው። እና ይሄን ለማለት ነው። አመሰግናለሁ ውዶቼ።